ሰላም ውድና የተከበራችሁ ቤተሰቦች እንዴት ከረማችሁ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ኦማይ ጋድ ዛሬ የሆነ ነገር እሰራለሁ ብዬ ተበላሸብኝ። ግን ቪዲዮ አጠራለች ቪዲዮ ቀርጫለሁ ማለት ነው። መልቀቅ ፈለኩኝ። ግን እኔ አሁን እውነቴን ነው የምላችሁ የሰራሁት ምግብ ወይ ደግሞ ያደረኩት ነገር ትክክል ነው ወይ? እንዴት ነው የሚሰራው? እስኪ ስራውን እንድትነግሩኝ ስለምፈልግ ነው ማለት ነው። ቀስ ብላችሁ እንድታስረዱኝ ወይ ደግሞ የምጨምሩበት ነገር ካለ በውስጥ መስመር ቀስ ብላችሁ መታችሁ ጠቁም አድርጉኝ ማለት ነው። በተለይ ይህንን ስራ የምትሰሩ አሁን እኔ ይሄ የሰራሁትን ነገር ብስኩት ነው አልለው፣ ጌማት ነው አልለው፣ ብቻ ሰርቼዋለሁኝ። ለማንኛውም ትንሽ ነው የቀረስኩት ማለት ነው ለማስገባት ስለፈለግኩኝ። እስኪ ወደ ቪዲዮ እንሂድና እንመልከተው አይሻልም? ግን ይጣፍጣል። ቆንጆነቱ ቆንጆ ነው፣ ግን አላወቁበትም። ብለው መቼስ እያማረኝ ለምን ብዬ ነው እንጂ የሰራሁት። አሰራሩ ብዙ ፕሮሰስ ይጠይቃል። ብዙ ፕሮሰስ ይጠይቅ ይሁን ሞያው ጠፍቶ ይሁን ያው እስቲ አብረን እንየው። እንግዲህ እንደዚህ ሆኖብኛል ነው አተላልቄው አሰራሩ ላይ ተላልቄ ስለቆረጥኩት ይሆን እንደዚህ ትልልቅ የሆነው። እኔ ግን ይጣፍጣል ጣዕም ነው፣ ግን እኔ እንደፈለኩት አልሆነልኝም ማለት ነው። እንዳየሁት አልመጣልኝም እና እንግዲህ ይሄንን ይመስላል። ግን ብስኩት ነው የሚመስለው እዚህ ጋር ሲታይ ማለት ነው። ይሄ ጮርናቄ ነው የሚባለው ድቡልቡሉ፣ በቃ ቆረጥ ያለ እሱ ነው የሚመስለው ማለት ነው። ብቻ ያው አምናም ሰርቼ ነበረ። የዛሬ አመት ሳስታውሱ ከሆነ ቪዲዮ ሰርቼ ለቅቄ ነበረና እዚህ ጋር ደግሞ እስኪ እዚህ ጋር ዝም ብዬ ሳየው ከራሴ ከአሰራሪ ነው ማለት ነው። ከራሴ ከአሰራሪ ትንሽ እንትን ብያለሁኝ። አቆራረጥ ላይ ትንሽ ሞቅ አድርጌያለሁ ማለት ነው። እና እንግዲህ ይሄንን ይመስላል ማለት ነው። በትንሿ ነው የሰራሁት በነገራችን ላይ ብዙ ሆኖ አይደለም፣ ግን ብቻ እኔ ስለፈለኩኝ መስራት ያው ከሱፐር ማን ነው ከእነሱ ሱቅ ሄዶ ከመግዛት ቤት ውስጥ መስራት ይሻላል ብዬ ነው። በነገራችን ላይ ሲያምራችሁ የምትፈልጉትን ነገር ሊነካካ ስለሚችል እንደዚህ ቤት ውስጥ ሰርቶ መጠቀም ይቻላል ማለት ነው፣ በቀላል ዘዴ እና በቀላል መንገድ። እኔ በእርግጥ ቪዲዮ ቀርጻለሁ ብዬ አላሰብኩም ነበረ፣ ግን ዝም ብዬ ቀረጽኩት። አቦካኩንም ምናምን አላሳየውም እና ከዚህ በፊት አብኩቻ አሳይቻለሁ። ግን ይመስለኛል አሁን ዝም ብዬ ቪዲዮውን ሳየው ሊጡን እያበዛው ነበረ ስቁርጥ የነበረው እና በዚህ አጋጣሚ አንድ እህቴ ያውቃለች ላይቭ ላይ ማለት ነው። ላይቭ ላይ ሆኜ ነበር እየሰራው የነበርኩት እና ጌማት ነው አለች ማለት ነው። አሳይቻት ነበረ ብድግ አድርጌ እና ያው አልመጣልኝም፣ ግን ይጣፍጣል ማለት ነው። ያው ጣፋጭ ነገር ስኳርም በስኳር ስለሚታሽ ይጣፍጣል አኪድ። እና ለማንኛውም እንደዚህ እየሰራችሁ ተጠቀሙ ማለት ነው። የሚያምራችሁን ነገር አሁን ላይ ሱቅ ላይ ያለው ነገር ያው ጥሩ ሊሆን ስለማይችል ስለሚነካካ ወተትም ምንም ስለሚጨማምሩበት ቤታችን ውስጥ ባያምርም እንደምናየው ባይሆንም እሱን አስመስለን ለራሱ መጠቀም እንችላለን ማለት ነው። የኔ ግን እንደዚህ ሆኖ ቀስ ብዬ እንደዚህ እየጠበስኩኝ፣ በነገራችን ላይ በጣም ነው የነፋው ማለት ነው። በጣም ማለት ነው ውስጡ ባዶ ነው። እንደዚህ በምበላው ሰዓት ላይ ከሽ ይል ነበረ ማለት ነው። እና ያው እኔ ቆይቻለሁኝ ይሄንን ነገር ለመስራት ካሰብኩኝ፣ ግን ዛሬ ተሳክቶልኝ ሰርቼ በልቻለሁ ማለት ነው። እናንተም ሲያምራችሁ እንደዚህ እየሰራችሁ ብሉ ለማለት እወዳለሁ። ሰላም እግዚአብሔር ከእናንተም ከኔም ጋር ይሁን። ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁኝ። እንግዲህ መልካም